ትሰማኛለህ? በዚህ ጉዳይ ማንንም ማናገር እንዳለብኝ ጠንቅቄ አውቃለሁ። ይልቅስ መድብልን አሁኑኑ ብትለቀው ይሻላል። መድብልን ከለቀቁት በኋላ ሄደህ ብትናዘዝ ችግር የለውም። ብቻ አንተ መድብልን ልቀቀው እንጂ ከፈለክ እኔን ራሴን አንተ ትወስደኛለህ። ባይሆን ይሄ ሐሳብ ጥሩ ይመስላል። በል አሁኑኑ መድብልን ልቀቀው። ከፈለክ እኔ ያለህበት ቦታ ድረስ እመጣልሃለሁ። አለበለዛም ያለሁበት ቦታ ድረስ ያንተን ሰዎች መላክና መውሰድ ትችላለህ። ጠበቃው የመድብልን ጉዳይ እኔ ጨርሷለሁ ብሏል። እሱ ደግሞ እንዴት አድርጎ ነው የሚጨርስ? አላውቅም፣ ግን ደግሞ ራሱን ለዝና አሳልፎ ሊሰጥ ያሰበ ይመስለኛል። ቆይ ምንድን ነው የተፈጠረው? ለምን ደሞ አናግረኝ? ወይ ደግሞ ስልኩን ላውድ አድርገው። ያው ጠበቃው ካላሳከው ግን እንደምንም ብለን መድብልን ከዝና እጅ ማውጣት አለብን። ካልሆነ ምን ችግር አለ? እኔ ራሴ ከዝና ጋር በዛ ቪዲዮ ደራደራለሁ። አደራ ምንም ነገር ስታደርግ ካለ እኔ እውቅና ውጭ እንዳይሆን። ምንም ነገር ስታደርግ ለኔ ነገረኝ። በዛ ላይ ደግሞ የመድብል ሰዎችም ያግዙናል ከውጭ አሉ። ማን መድብል? መድብል ነው ያልከው? መድብል ምን ሆነ? ሞገስ እባክህ ንገረኝ፣ ምን ሆነ ነው የሚለኝ? ብሩክ ሄሎ፣ ብሩክ ንገረኛ። ሄሎ ብሩክ እባክህ አናግረኝ። ምንድን ነው የሆነው? በዛሬው ክፍል ምን የሚፈጠር ይመስላችኋል? ጠበቃው ይሞታል። ኤደን ፍላሹን ትሰርቃለች። ከብሩክ ጋርም የእንቅልፍ ክኒን በመስጠት አብሮ ትተኛለች። ፎቶውንም ለማህሌት ትልክላታለች። ዝና ከብሩክ ጋር ስለ ልውውጥ እያወሩ የሞገስን ድምጽ በመሃል ይሰማል። ሞገስ ይህንን ድምጽ በደንብ አውቀዋለሁ፣ ስለዚህ ሉላም አለች ሲለው፣ አዎ ሞገስ ነኝ፣ ምን ታመጣለህ? ችግር ከኔ ጋር ነው፣ መድብልን ልቀቀው ይለዋል። ዝናም ለልውውጥ ሉላን አምጣልኝ፣ መድብልን ውሰድ ይለዋል። ሞገስ በብስጭት ሁሉንም ማድረግ የምትችል ነው የሚመስልህ ይለዋል። ዝናም በተለመደ የኩራት አነጋገር ዝና እኮ ነኝ በማለት የፈለገውን ማድረግ እንደሚችል ይነግረዋል። በስተመጨረሻም ሉላና ፍላሹን አምጣልኝ ብሎ ስልኩን ይዘጋዋል። ማህሌትም ባለሀብቱን በማጥመድ አብሮ ትተኛለች። አውቃም በመተኘቷ የተጸጸተች በማስመሰል ከባለሀብቱ ክብር ለማግኘት ትሞክራለች። ዋናው ዓላማ ግን የዝናን አለቃ በስልክ ብቻ የምታውቀውን ካሌብን እና ክለቦቹን ለማወቅ ባለሀብቱን ስለ ካሌብ መጠየቅ ላይ ነች። ዝና በመድብል ጥንካሬ በጣም ይገረማል። ቢቀጠቅጠው እንደ ሚስማር እየጠነከረ እንጂ መድብል አይሸነፍም። ከምንድን ነው የተሰራኸው ሲል አግራሞቱን ዝና በጥያቄ ይናገራል። አያይዙም ለኔ ብትሰራልኝ ብዬ እመኛለሁ። ድፍረትህን በጣም ነው ደስ የሚለኝ። ግሩፓችን ተቀላቀል፣ ህይወትህን ልቀይርልህ ሲል ከልቡ ይጠይቀዋል። መድብል በደሃ ላይ እና ደም የተጨማለቀ ገንዘብ አልፈልግም፣ ያንተ ጠላት እንጂ ወዳጅ ልሆን አልችልም፣ በጭራሽ አልችልም ሲል የነዝናን የወንጀል ስራ ደግፎ በማንኛውም ብር እንደማይስማማ ይነግረዋል። ዝና አንድ መድብልን የሚረብሽ ነገር ይነግረዋል። ሞገስን እንዳገኘው ከነ ብሩክ ቤት መኖሩን እንዳረጋገጠ በመናገርም ሀሳብ ውስጥ ይስጥለዋል። ይባስ ብሎ በቤታቸው ፖሊስ ልኮ ሞገስን እንደሚያስይዘው ሲነግረው መድብል በብስጭት ገመዱን ለመበጠስ እየታገለ ሞገስ ብሎ ይጮሃል። በዝና ጥቆማ ፖሊስ ከነ ብሩክ ቤት ሞገስን ለመያዝ ይመጣል። በሩ ሲንኳኳ ዳጣ በጣም ትፈራለች። ብሩክ ስልክ አውጥቶ ሞገስ በሰላም ወደ ቤቱ ለመድረሱ ይጠይቀዋል። ፖሊስ ሲገባ በህጉ መሰረት ማዘዣ ስለመያዛቸው ብሩክ ይጠይቀዋል። ሞገስ እንዲያመልጥ ጊዜ ለመስጠት ብሩክ ፖሊሶችን በወሬ ይይዛቸዋል። ፖሊሶችም ሽንቷ እስኪመጣ በፍርሃት የተወጠረችውን ዳጣን ሊያወጣጧት ይሞክራሉ። ነገር ግን ቢዘባርቅም ሞገስ እንደማታውቀው በመናገር ያልፏታል። ፖሊስ ቤቱን በመፈተሽ ሞገስ በመስኮት እንዳመለጠ በማረጋገጥ አጋሮቹን ሞገስን ለመያዝ እንዲሰማሩ በመናገር ሩጠው ይወጣሉ። ፖሊሱ ከዝና ጋር በስልክ እያወሩ ሞገስ ማምለጡን ሲሰማ ዝና በንዴት ያብዳል። መድብል ክትክት ብሎ ይስቃል። ዝና በብስጭት ምን አባ ያስቅሃል በማለት በቦክስና በእርግጫ ይደበድበዋል። ጠበቃው ከዝና ሰዎች አምልጦ እየሮጠ ለሞገስ በመደወል ለምን የመድብል ስልክ እንደማይሰራ ይጠይቀዋል። ጠበቃውም መድብል በዝና መያዙን ይሰማል። ጠበቃው ነፍሱን ያዳነለትን መድብል ተይዞ ዝም ማለት አልፈለገም። ለዝና በመደወል ለፖሊስ ነግሬ አንተንና አለቃ ካሌብን ከማስይዛችሁና መድበልን ለቀህ
እኔን ውሰደኝ ብሎ መድብልን ለማዳን ራሱን መስዋዕት የሚያደርግ ምርጫ ለዝና ያቀርብለታል። ዝናም የልውውጡን ሐሳብ ወዶታል፣ ግን ጥርጣሬውን እንዴት አምነሃለሁ የሚል ነበር። ጠበቃውም መድብልን ለማዳን ቁርጠኛ መሆኑንና ያለበትን አድራሻ ለዝና እንደሚልክለት ያሳምነዋል። መድብል ለጠበቃው እንዲህ እንዳታደርግ እያለ ይጮሃል። ጠበቃው የመድብልን ድምጽ ይሰማል። ነገር ግን መድብልን ለማዳን ራሱን መስዋዕት የማድረግ ሐሳቡን አልቀየረም። ማህሌት አሁንም ስለ ካሌብ መጠየቋን አላቆመችም። ባለሀብቱም አጥብቃ መጠየቋ ግራ አጋብቶታል። ካሌብን በአካል አግኝተው ታውቃለህ? ትጠይቃለች። ባለሀብቱም አንዱ ለጊዜ ያየሁት ይመስለኛል ሲላት ስለ ካሌብ ቁመናና እድሜ ትጠይቀዋለች። ባለሀብቱም ተጨማሪ መረጃ ስለ ካሌብ ከመስጠት ይልቅ ስለኔና ስላንቺ ብናወራ ይሻለም ሲል እጇን ይዞ የፍቅር ወሬ ለማድረግ ይጥራል። ባለሀብቱም ማህሌት በውሸት ልጄ ታማለች አለችውን በማመን ልጅሽ እኔ ነኝ የማሳክምልሽ ይላታል። ለማህሌት ሌላ ገንዘብ የማግኛ መንገድ ያገኘች አይመስላችሁም? ግን እሷ ከባለሀብቱ ከገንዘቡ በላይ ስለ ካሌብ ማወቁ ላይ ነው ወጥራ እየጠየቀችው ያለችው። ባለሀብቱ ለልጅሽና ላንቺ ቆንጆ አፓርታማ ልከራይልሽ ሲላት ለልጄ እህት ያለች ትለዋለች። የበለጠ እህትና ልጅ እንዳላት ለማሳመን ኤደንን ስልክ በፊቱ በማንሳት ሁለት መልእክት ታስተላልፋለች። አንድም ለባለሀብቱ ልጅና እህት እንዳላት ማሳመን እና ሁለትም ለኤደን ልጅሽ እኔ ያለውላት ቤት ያለውን ጉዳይ ጨርስ ስትል ለእሷ ያዘዘቻትን ፍላሹን የመስረቅና ከብሩክ ጋር ተኝቶ ፎቶ የመላክ ትዕዛዟን እንድትፈጽም ታስታውሳታለች። ኤደን የተለመደ ተግባር ላይ የማይውለውን ፉከራዋን እንዲህ ስትል ትናገራለች። እውነቴን ነው የምልሽ ማህሌት፣ ልጄን አንድ ነገር ትሁንና እንደ ቋንጣ ነው ዘልዝዬ የምሰቅልሽ ብላ በጩኸት ትላታለች። ማህሌትም ምንም እንዳልተፈጠረ በማስመሰል ስልኩን በፈገግታ ትዘጋዋለች። ባለሀብቱም እህትሽን በጣም ነው የምትወጃት እና ምኑ ጋ ነው ያቆም ነው ሲላት ተደጋጋሚ ጥያቄዋን ለመቀጠል እንዲመቻት ካሌብ ትለዋለች። በእርግጥ ግን ያቆሙት ስለ ካሌብ እያወሩ አልነበረም። ደላለው ለሚስቱ ዝና መድብልን መያዙንና ቀጣይ ተረኛ እሱ እንደሆነ ይነግራታል። ወይኔ ትትና ሲልም ሚስቱ ትትና ማነሽ ስትለው ያኔ ከዝና ያመለጠችው ልጅ ናታ። ቆይ ግን ምን ሲያክለፈልፋት ነው እኔ ጋ የደወለችው? እኔስ ምን ሲያክለፈልፈኝ መድብልን ስትሰጠዋት ሲል ቁጭቱን ይናገራል። እሱ ፋይል አልተዘጋም ስትለው ዝና የሰውን ቱቦ ይዘጋል መች ፋይል ይዘጋል፣ ብቻ አይኔም ባይኔ ሳላይ እንዳይገለኝ ይላታል። ሞገስ ከብሩክ ጋር ሲደውል ስልኩ አልተነሳለትም። ሉላም በጣም እየፈራው ነው ትለዋለች። ሉላዬ ለምን ትፈሪያለሽ? ቪዲዮ በእጃችን ነው ያለው። በዛ ላይ ጠበቃው ከክሊኒክ አምልጧል። አሁን የሚያሳስበኝ የመድብል ጉዳይ ነው ሲላት በጭንቀት ሉላም መድብልን ምንም አያደርጉትም አላልከኝም? ትጠይቀዋለች። አላውቅም ዝናን አላምነው ይላታል። ሉላም በግድ ያገባትን ዝናን ጠንቅቃ ታውቀዋለች። እናም ለፖሊስም ብንናገር የሚታመን የለም ትላለች ተስፋ በመቁረጥ። የኛ መጨረሻ ምንድነው ትለዋለች። ሞገስም አላውቅም መጨረሻው እንደደረሰ እየተሰማው እንደሆነ እየነገራት ተስፋ በመቁረጥ ስልክ ተደወለ። ብሩክ ነበር የደወለው። ሞገስ ጠበቃው ስለመደወሉ ነገረው። ብሩክም እንዴት ደወለለ ሲል ሞገስን ይጠይቀዋል። ጠበቃውን ለመያዝ የዝና ሰዎች ክሊኒክ መጥተው እንደነበረና ጠበቃውም እንዳመለጠ ይነግረዋል። ብሩክን በመገረም ጠበቃው ክሊኒክ መሆኑን ማን ሊነግራቸው ይችላል ሲል ይጠይቀዋል። ሞገስም የሆነ ሰው ከውስጥ ሆኖ ሚስጥር እንደሚያቀብላቸው ጥርጣሬውን ይነግረዋል። ግን በጭራሽ ኤደንን እንደሆነች አልጠረጠሩም። ቢጠረጥሩም በማህሌት የስልክ ድራማ ኤደንን ከደሙ ንጹህ እንደሆነች ነው የደመደሙት። ሞገስ በነገራችን ላይ ጠበቃው መድብልን እኔ ያስለቅቀዋለሁ ብሏል ሲል ብሩክ በመገረም እንዴት ብሎ ይለዋል። መገረሙን ሳይጨርስ ሌላ አስገራሚ ነገር ተፈጠረ። መድብል ቤት መጣ። ሞገስ መድብል የሚለውን ድምጽ ብቻ ሰምቶ ተጨነቀ። መድብል ምን ሆነ ብሎ ቢጠይቅም ስልኩ የሚመልስለት የለም። በቀጣይ ክፍል ምን የሚፈጠር ይመስላችኋል? መድብል የመጣው ጠበቃው እንዳለው ራሱን ለዝና ሲል አሳልፎ ሰጥቶ ነው ወይስ መድብልን ካስለቀቀ በኋላ ራሱን አምልጧል? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ።